ተጋብቶ ግራ የሚያጋባው የጥቁር ገበያ የሐዋላ የምንዛሬ ዋጋ ከባንኮች ጋር ያለው የምንዛሬ ሁኔታ ትንቅንቁ እንደቀጠለ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የባንኮች መረጃ እንዲሁም ደግሞ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን የምንሰጥበት ጊዜና ሰዓት ላይ እንገኛለን። ቪዲዮአችን ላይክ ሼር በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያ ሰላም ወንድሜ፣ እኔ የምኖረው ዱባይ ነው። ስለዚህ እዚህ ባለሁበት ሀገር ባንክ ከፍቼ ወይንም ደግሞ ዱባይ ላይ የባንክ አካውንት ከፍታ ወይንም ከፍታችሁ እንደማለት ነው ማስቀመጥ እፈልጋለሁ። ምን ትመክረኛለህ? ምክንያቱም እኔ እስከምሄድ ወይንም ደግሞ ሀገር ቤት እስክገባ ምንዛሬ ይቀያየራል። ለምሳሌ አሁን 49 ነው፣ የዛሬ ዓመት 60 ሊሆን ይችላል። ስለዚህ ኢትዮ ባስቀምጥ ኪሳራ ነው። እባክህ ምን ትመክረኛለህ? እንዳታልፈኝ አደራ። በጣም አመሰግናለሁ። ስራ ይባረክ ይላል። አሚን ኢንሻአላህ። ይሄን በተመለከተ እንግዲህ እስካሁን በተለያዩ ዓለም ሀገራት የሚገኙ ኢትዮጵያውያን ወይንም ደግሞ የቻናል ቤተሰቦች አድማጭ ተመልካቾቻችን ከጠየቁት ጥያቄ ለየት ያለና የመጀመሪያው ጥያቄ ነው። ይሄን በተመለከተ ጠቅለል ሳደርግላችሁ ወይንም ደግሞ ጠቅለል ያለ መልስ ስሰጥበት ምንድነው ዱባይ ወይንም ደግሞ ኢማራት ወይንም ደግሞ ሳዑዲ በአጠቃላይ ካላችሁበት ሀገር ስደት ላይ ሆናችሁ ህጋዊ ሆናችሁ የምትሰሩ ከሆነ ማሟላት የሚገባችሁ ወይ ደግሞ አስፈላጊ የሆኑ ሰነዶችን በማሟላት የባንክ አካውንት መክፈት ትችላላችሁ። ከዛም እህታችን በጠየቀችው ጥያቄ መሰረት ከባንክ አካውንታችሁ ወይንም ደግሞ ከአካውንታችሁ ላይ ደሞዛችሁን ገንዘባችሁን መሰብሰብ ከዛም ወደ ሀገር ቤት ስትገቡ ጠርቀም አድርጋችሁ አንድ ላይ ይዛችሁ መግባትን የሚያመለክት ወይንም ደግሞ ይሄን ማድረግ ይቻላል ወይ እንዴት ታየዋለህ ይላል። አዎ ማድረግ ይቻላል። አሁን የገለጽኩትን ነገር አሟልታችሁ ስትገኙ የባንክ አካውንት ይኖራችኋል። ከዛም ዲፖዚት ማድረግ ትችላላችሁ፣ መሰብሰብ ትችላላችሁ። ይህን በተመለከተ ደሞዛችሁን ታስቀምጣላችሁ። የተለያየ ገቢም ሊኖራችሁ ይችላል። በአጠቃላይ ከዛ ባንክ አስቀምጣችሁ ወደ ሀገር ቤት በምትመጡ ሰዓት ወይንም ደግሞ ወደ ሀገር ቤት በምትገቡ ሰዓት በቀጥታ ገንዘቡን አወጣችሁ ወደ ሀገር ቤት ይዛችሁ መግባት ትችላላችሁ። በተለይ ደግሞ በአሁኑ ሰዓት እጅግ በጣም ደስ በሚል ሁኔታ ብሔራዊ ባንክ ያወጣው ፖሊሲ ማንኛውም ስደተኛ ማለትም ኢትዮጵያዊ የሆነ ስደተኛ ወደ ሀገር ቤት በሚገባ ሰዓት ምንም አይነት ያለ ጉምሩክ ፈቃድ ያላቸውን ገንዘብ ወይንም ደግሞ አቅማቸው የቻለውን ወይንም ደግሞ ያለ ገደብ ወደ ኢትዮጵያ ገንዘብ ይዘው መግባት እንደሚችሉ ፖሊሲውን ወይም ደግሞ አዲስ ፖሊሲ አውጥቷል። ተግባራዊ የሆነ ይገኛል። ነገር ግን ምንድነው እዚህ ጋር ልብ እንድትሉ የምፈልገው ነገር ያላችሁበት ሀገር ስንት ለምሳሌ አሜሪካ ከሆነ የአሜሪካ መንግስት ኤርፖርት ላይ ስንት ሺህ ዶላር ይዞ መውጣት ይቻላል። ኢማራት ከሆነ በተመሳሳይ እንደዛው። የሳዑዲም ከሆነ የሳዑዲ መንግስት ስንት ሺህ ሪያል ከኤርፖርት ይዛችሁ መውጣት ትችላላችሁ። ይሄን በተመለከተ እናንተ መረጃውን አጥንታችሁ ይዛችሁ መውጣት ይኖርባችኋል ማለት ነው። ከዛ ውጭ ግን ኢትዮጵያ ላይ ምንም አይነት ገደብ የለም። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። አሁንም በድጋሚ ቪዲዮአችን ላይክ ሼር በማድረግ ጀምሩ። በቅድሚያ መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 4959 ብር እንደሚሸጥና እንደ ኢማራቶች ዲርሃም 49 ብር ከ59 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 43 ብር ከ51፣ በአባይ ባንክ 43 ብር ከ62 እንዲሁም በአቢሲኒያ ባንክ 44 ብር ከ71 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ ይገኛል። በሁለተኛ ደረጃ ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 46 ብር ከ19 ሳንቲም እየተዘረዘረ ወይንም እየዘረዘረ ይገኛል። ኢማራቶች ዲርሃም በተመለከተ በመቀጠል የአሜሪካን ዶላር እናስከትላለን። 100 የአሜሪካን ዶላር 18213 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ13 ሳንቲም እየተሸጠ ይገኛል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ቅናሽ አሳይቷል። የንግድ ባንክን እንመልከት። በንግድ ባንክ 159 ከ83 እንዲሁም በአቢሲኒያ ባንክ 160 ከ81 በሂጅራ ባንክ 160 ከ13 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 163 ብር ከ42 ሳንቲም እየዘረዘረ ይገኛል። በመቀጠል ዩሮ እናስከትላለን። 100 ዩሮ 21071 ብር እንደሚሸጥና 1 ዩሮ 210 ብር ከ71 ሳንቲም በመሸጥ ላይ ይገኛል በጥቁር ገበያ።
በንግድ ባንክ 1 ዩሮ 184 ከ94፣ በአባይ ባንክ 185 ከ24 እንዲሁም በአቢሲኒያ ባንክ 187 ከ67 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ ይገኛል። መቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4851 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ51 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 42 ብር ከ57፣ በአባይ ባንክ 42 ብር ከ67 እንዲሁም ደግሞ በአቢሲኒያ ባንክ 44 ብር ከ05 እና ከፍተኛ ዋጋ የሚሰጡት ባንኮች ሁለት ባንኮች ናቸው። ዳሽንና ሂጅራ 45 ብር ከ25 ሳንቲም እየዘረዘሩ ይገኛሉ። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59249 ብር እንደሚሸጥና አንድ የኩዌት ዲናር 592 ብር ከ49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ስዊዝ ፍራንክን በተመለከተ ነው። መረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 ስዊዝ ፍራንክ 22387 ብር እንደሚሸጥና አንድ የስዊዝ ፍራንክ 223 ብር ከ87 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የስዊዝ ፍራንክ 194 ከ38፣ በአባይ ባንክ 197 ከ23 እና በአቢሲኒያ ባንክ 197 ከ65 በመዘርዘር ላይ ይገኛል። ስዊዝ ፍራንክን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ 204 ብር ከ48 ሳንቲም እየዘረዘረ ይገኛል። ካናዳን ዶላር እናስከትላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ አንድ የካናዳን ዶላር 131 ብር ከ25 በመዘርዘር ላይ ይገኛል። የአውስትራሊያን ዶላር 128 ከ97፣ የቻይና ዩሃን 27 ብር እንዲሁም ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24641 ብር እንደሚሸጥና 1 ፓውንድ ስተርሊንግ 246 ብር ከ41 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 211 ከ71፣ በአባይ ባንክ 214 ከ21፣ በአቢሲኒያ ባንክ 214 ከ78 እና በሂጅራ ባንክ 214 ብር ከ08 ሳንቲም በመዘርዘር ላይ ይገኛል። አቢሲኒያ ባንክ ከፍተኛ ዋጋ እየሰጠ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4825 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ25 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ሳውዝ አፍሪካን ራንድ በተመለከተ ነው። አንድ የሳውዝ አፍሪካን ራንድ 10 ብር ከ23 ሳንቲም በመሸጥ ላይ ይገኛል። ኢንዲያን ሩፒን 1 ብር ከ90 እንዲሁም በቀጣይነት የኦማን ሪያል እናያለን። 100 የኦማን ሪያል 47564 ብር እንደሚሸጥና አንድ የኦማን ሪያል 475 ብር ከ64 በመሸጥ ላይ ይገኛል። ቱርኪ ሊሬ 3 ብር ከ80፣ ጆርዳን ዲናር 25600 ብር እንደሚሸጥና አንድ ጆርዳን ዲናር 256 ብር ከ10 ሳንቲም በመሸጥ ላይ ይገኛል። የባህር ዲናር 483 ብር ከ08 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል።